ኖርማል ሪስትሪክት የምናገኛቸው ቤቶች ይሄኛው ሲሊንግ ቤታቸው ከፍ ያለ ናቸው። ይሄም የተፈጥሮ ብርሃን እንድናገኝ ይረዳል ማለት ነው። ቤቶቹ በጣም ለግዠሪ ሆኖ የተሰሩ ናቸው። ሰላም እንዴት ናችሁ? እኔ ሀብታሙ እባላለሁ። የአሚባራ ፕሮፐርቲስ የሽያጭ አማካሪ ነኝ። አሚባራ ያስገነባ የሚገኘው ሳይት ወዳጅነት ፓርክ አጠገብ ወይም ሸራተን በቅርብ ርቀት ላይ ወደ 36000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶችን እያስገነባ ይገኛል። ተጨማሪ ደግሞ አሁን በቅርቡ ላውንች እናደርጋቸው አዳዲስ ብሎኮች ይኖራሉ። እነዚህ ብሎኮች ደግሞ ወደ ፕሬኒሽ ፓርክ እንዲሁም ሲቲው ያላቸው አፓርትመንቶች ሲሆኑ በተጨማሪ ደግሞ ኮመርሻል ሴንተር ይኖራል፣ የገበያ ማዕከልም ይኖራል። እነዚህም ቤቶችም ኮመርሻል ሴንተሮችም ለሽያጭ ላውንች አድርገናል ማለት ነው። እነዚህን ማግኘት ትችላላችሁ። በጣም ኳሊቲያቸው የተጠበቁ አፓርትመንቶች ናቸው። ብሎክ ያለው ጋፍ ወደ 21 ሜትር ርቀት ይኖራቸዋል። ከአንዱ ብሎክ ከርታለ ኤ እና ቢ መካከል 21 ሜትር ርቀት አላቸው። የቤዝመንት ከፍታው ወደ 3 ሜትር ከ70 ነው። ይሄም ደግሞ ትላልቅ መኪናዎች፣ አምቡላንሶች እስከ ግራውንድ ድረስ ገብቶ አክሰስ ማድረግ ይችላሉ በቀላሉ ማለት ነው። ሆስፒታሊቲ ሊፍቶች የምንላቸው እስከ 21 ሰው መጫን የሚችሉት እና ስትሬቸር መያዝ የሚችሉት ናቸው። ለአደጋ ጊዜ የተሰሩ ናቸውና ሌላው ደግሞ ደረጃዎቻችን እንደዚሁም ሰፋፊ ደረጃዎች ናቸው። ፕሬሸራይዝድ የሆነ ስቴር ናቸው። እነዚህ የተሰሩት አደጋ ጊዜ መውጫ ተደርገው ነው ደረጃዎቹም የተሰሩት። ሌላው በተጨማሪ ደግሞ የቤቶቹ ከፍታ ነው። ቤቶቹ ከፍታ ከስታንዳርዱ ከፍ ያሉ ናቸው። ኖርማል ሪስትሪክት የምናገኛቸው ቤቶች ይሄኛው ሲሊንግ ቤታቸው ከፍ ያለ ናቸው። ይሄም የተፈጥሮ ብርሃን እንድናገኝ ይረዳል ማለት ነው። ቤቶቹ በጣም ለግዠሪ ሆኖ የተሰሩ ናቸው። ሌላው ደግሞ የተሰራበት መንገድ ኳሊቲ የስላቡ ኳሊቲ ስላባችን ኮንክሪት ስላብ ቡሌት ነው። ወደ 28 ሴንቲሜትር ቲክነስ ያለው ኮንክሪት ስላብ ነው የሚሆነው። ይሄም ከላይ በኩል ያለው ፍሎር ምንም አይነት እንቅስቃሴ ቢኖር ምንም አይነት ድምጽ ማስገባት ማይችል ቤታችን ውስጥ የምናየው ምንም አይነት ኮለንና ቢም አይኖርም ማለት ነው። ወጥ የሆነ ቤት ፍላት የሆነ ቤት ታገኛላችሁ። ይሄም ደግሞ ኢንተሪየር ዲዛይን ለማድረግ በጣም ምቹ ያደርጋል። እነዚህ ነገሮች ታሳቢ ተደርጎ የተሰሩ ናቸው። አጠቃላይ በኮምፓውንድ ውስጥ ምንም አይነት የመኪና እንቅስቃሴ አይኖርም። ሙሉ ግራውንድ ውስጥ ነው እንቅስቃሴ የሚኖረው ማለት ነው። ይሄም ልጆቻችሁንም ወክ ለማድረግ በጣም ምቹ ያደርጋል። ኮምፓውንዱ በራሱ የተገኘበት ሎኬሽን በራሱ ተመራጭ ያደርገዋል።